ሰላም እንዴት ናችሁ የቻናሉ ቤተሰቦች? ዛሬም በአዲስ ታሪክ ብቅ ብለናል። ዛሬም ድረስ እንቆቅልሽ ሆኖ ስለቆየው ስለ አልካትራስ ደሴትና ታሪክን መድገም ሳይሆን ታሪክን ስለሰሩት አይኪው 133 ስለሆነው ፍራንክ ሞሪዩስና ስለ ወንድማማቾቹ ጃንና ክላረንስ እንመለከታለን። ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ከሳን ፍራንሲስኮ የባህር ዳርቻ 1.2 ማይልስ ወይም ደግሞ 2 ኪሎ ሜትር በማይሞላ ርቀት ላይ ፓሲፊክ ውቅያኖስ ላይ የተንሳፈፈው አንድ ግዙፍ አለት አለ። ነዋሪዎች ዘሮክ ይሉታል። በአሜሪካ ታሪክ ውስጥ እጅግ ጨካኝ፣ ክፉና ሊገሩ ያልቻሉ ወንጀለኞች የመጨረሻ መዳረሻ የነበረችው የአልካትራስ ደሴት ይህ ተራ እስር ቤት አልነበረም፣ የሲኦል ትንሹ በር እንጂ። እዚህ ለመምጣት መግደል ወይንም መዝረፍ ብቻ በቂ አይደለም። እዚህ ለመምጣት በሌሎች እስር ቤቶች ውስጥ አመጽ ማስነሳት፣ ጠባቂዎችን መግደልና መቆጣጠር የማይቻል መሆን ይጠይቃል። መንግስት ህግ ለማስከበር ሲል የገነባው የመጨረሻው የቅጣት ምሽግ ነው። ለ29 ዓመታት ያህል ማንም ሊያመልጥበት እንደማይችል የታመነበት ይህ ምሽግ ሰኔ 11 ቀን 1962 ዓመተ ምህረት ግን በአንድ ሌሊት ታሪኩ ተቀየረ። 3 እስረኞች የዓለማችንን ትልቁን እንቆቅልሽ ፈጥረው ጠፉ። ዛሬ ወደዚህ ሚስጥራዊ ደሴት በጥልቀት እንጓዛለን። ከወታደራዊ ምሽግ ተጀምሮ እስከ እስረኞች የዕለት ተዕለት ሲኦልና እስከዚያው አስገራሚ ማምለጫ ድረስ። የአልካትራስ ታሪክ የሚጀምረው ከታዋቂው እስር ቤት መፈጠር በጣም ቀደም ብሎ ነው። በ1775 የስፔን አሳሽ ሁዋን ማኑኤል ድሪን የደሴቲቷን ሲያገኛት ላኢስላ ዲ ላስ አልካትራስ የፔሊካን ወፎች ደሴት አላት። ምክንያቱም በዚያች ጊዜ ቦታው የወፎች ማረፊያ ብቻ ነበር። ነገር ግን በ1850ዎቹ በአሜሪካ የካሊፎርኒያ ወርቅ ፍለጋ ሲፋን ሳን ፍራንሲስኮ ከጠላት መርከቦችን ለመጠበቅ ደሴቲቱ ወደ ወታደራዊ ምሽግነት ተቀየረች። ከ100 በላይ መድፎች ተተከሉባት። በአሜሪካ የእርስ በርስ ጦርነት ወቅት ደግሞ የጦር እስረኞች ማሰሪያ ሆነች። በ1930ዎቹ መጀመሪያ ላይ ግን አሜሪካ በታላቅ ኢኮኖሚ ቀውስ ውስጥ ወደቀች። ስራ አጥነት በረከተ። ወንጀል የዕለት ተዕለት ህይወት ሆነ። እንደ ባንክ ዘራፊዎችና የታጠቁ ማፊያ ቡድኖች ሀገሪቱን አሸበሯት። በወቅቱ የነበረው የኤፍቢአይ መሪ ጂ ኤድጋር ኡቨር ለህዝቡ መንግስት ጠንካራ መሆኑን የሚያሳይ እና ወንጀለኞችን የሚያስፈራራ ምልክት ፈለገ። በዚህም መሰረት ወታደራዊ ምሽግ የነበረው አልካትራስ በዘመናዊ የብረት አጥሮች፣ የብረት ማቆያ መሳሪያዎችና እጅግ ከፍተኛ ጥበቃ በሚደረግበት ሁኔታ ተስተካክሎ በ1930ዎቹ ዓመተ ምህረት የፌዴራል እስር ቤት ሆኖ በይፋ ተከፈተ። አልካትራስ የደረሰ እስረኛ መብት የሚባል ነገር የለውም። የተሰጠው 4 ነገሮች ብቻ ነበሩት: ምግብ፣ ልብስ፣ መጠለያ እና የሕክምና እርዳታ። መጽሐፍ ማንበብ፣ ሙዚቃ መጫወት ወይም ከቤተሰብ ጋር መገናኘት ልዩ ጥቅማ ጥቅሞች ነበሩ። እነዚህ ጥቅሞች ለማግኘት ደግሞ ያለምንም ስህተት መታዘዝ ነበረባቸው። በመጀመሪያዎቹ ዓመታት እስር ቤቱ ውስጥ እጅግ አስፈሪ ህግ ተጀመረ። የዝምታ ህግ። እስረኞቹ ከሌሎች እስረኞች ጋር ይሁን ከጠባቂዎች ጋር መነጋገር በጥብቅ የተከለከለ ነበረ። ለ1 ዓመት ሙሉ ድምጽ ሳይሰሙ በዝምታ መኖር ምን ያህል አእምሮን እንደሚሰብር አስቡት። ብዙ እስረኞች አእምሯቸውን ስተው እብዶች ሆነዋል። ሌላው የሚገርመው ነገር የምግብ አዳራሹ ነበር። በአልካትራስ ውስጥ ትልቁ አመጽ ሊነሳ የሚችለው ምግብ ላይ ስለነበረ ጠባቂዎቹ በጣራው ላይ የእንባ ማንቂያ ጋዝ የሚረጭ ቧንቧዎችን ገጥመው ነበር። አመጽ ከተነሳ በአንድ ቁልፍ ብቻ አዳራሹን በጋዝ ማጨስ ይችሉ ነበር። በተጨማሪ እስረኞቹ የሚታጠቡበት በሞቀዋ ብቻ ነበር። ለምን ይመስላችኋል? ደግነት ስለነበረ አይደለም። እስረኞቹ ለብ ባለ ውሃ ተላምደው ካመለጡ የፓሲፊክ ውቅያኖስ ቅዝቃዜው 10 ዲግሪ ሴልሺየስ መቋቋም እንዳይችሉ እና በብርድ ደንዝዘው እንዲሞቱ ለማድረግ የታሰበ የስነ ልቦናዊ ስልት ነበር። የአሜሪካ እጅግ አደገኛ ወንጀለኞች ሁሉ እዚህ ተሰብስበው ነበር። ከእነዚህ መካከል አንዱ ስክራፎርስ በሚል ቅጽል ስም የሚታወቀው የቺካጎ ማፊያ መሪ አልካፕ ነበር። አልካፕ በቺካጎ ከተማ በሚሊዮን የሚቆጠሩ ዶላር እያዘዋወረ ፖሊሶችን እና ዳኞችን እየገዛ እንደ ንጉስ ሲኖር የነበረ ሰው ነው። ነገር ግን አልካትራስ ሲገባ ዝናውና ስልጣኑ አላዳኑትም። ጠባቂዎቹ ለእሱ ልዩ ክብር አልሰጡትም። እንዲያውም ሌሎች እስረኞች እንዳይገድሉት በመፍራት የልብስ ማጠቢያ ክፍል ውስጥ ብቻውን እንዲሰራ ተደረገ። በኋላም በአእምሮ ህመም ተመቶ ሙሉ በሙሉ ተሰባብሮ ወጣ። ሌላው ዝነኛው እስረኛ ሮበርት ስትራመርድ ወይም የአልካትራስ ወፍ ሰው ነው። በሌላ እስር ቤት ሳለ ወፎችን በማርባትና የታወቀ መጽሐፍትን በመጻፍ ይታወቅ ነበር።
ነገር ግን ወደ አልካትራዝ ሲዘዋወር የሳይንስ ስራዎቹ ሁሉ ተቀሙ። እሱ የኖረው ዲ ብሎክ በሚባለው እጅግ አስፈሪ ክፍል ውስጥ ነበር። ይህ ክፍል ሙሉ በሙሉ ጨለማ፣ ምንም ብርሃንና ድምጽን የማይገባበት ሲሆን እስረኞቹ ራቁታቸውን በቅዝቃዜ ውስጥ የሚቀጡበት የብቸኝነት ክፍል ነበር። ስትራውድ እዚህ ክፍል ውስጥ ለ17 ዓመታት ታስሮ አሳልፏል። በአጠቃላይ 36 እስረኞች ከአልካትራዝ ለማምለጥ ሞክረዋል። 23ቱ ተይዘዋል፣ 6ቱ ተተኩሶባቸው ተገለዋል፣ 2ቱ ደግሞ በባህር ላይ ሲሰምጡ በአይን ተመስክሯል። ነገር ግን እንደ አውሮፓውያን አቆጣጠር ሰኔ 11 ቀን 1962 ዓመተ ምህረት የተደረገው ሙከራ ግን እስካሁን ድረስ የዓለማችን ትልቁ እንቆቅልሽ ሆኖ ቆይቷል። የእቅዱ መሐንዲስ ፍራንክ ሞሪዩስ የተባለ የላቀ የማሰብ ችሎታው IQ 133 የነበረ ወንጀለኛ ነበር። ከእሱ ጋር ጃን እና ክላረንስ አንግሊን የተባሉ የወንዝ ዋና እና ማምለጥ የሚወዱ ወንድማማቾች ተባበሩት። እቅዳቸው ከአንድ ዓመት በላይ የፈጀ ዝግጅት ነበረው። ከማዕድ ቤት በሰረቋቸው የብረት ማንኪያዎች ቤት ክፍላቸው ጀርባ ያለውን የኮንክሪት ግንብ ቀስ በቀስ ቆፈሩት። የተቆፈረውን ግንብ ደግሞ ከሽንት ቤት ወረቀትና ካርቶን በሰሩት የውሸት ግድግዳ ይሸፍኑት ነበር። ከዚያ በተጨማሪ ከ50 በላይ የዝናብ ካቦርቶችን በመስረቅና በማጣበቅ ጀልባና የህይወት አድን ጃኬቶችን አዘጋጁ። ሰኔ 11 ሌሊት የመጨረሻው ምዕራፍ ደረሰ። ጠባቆቹ በየሰዓቱ በባትሪ እያበሩ ስለሚፈትሹ እስረኞቹ ከሳሙናና ከሽንት ቤት ወረቀትና ከእውነተኛ የሰው ጸጉር የሰሩትን የውሸት የሰው ጭንቅላት አልጋቸው ላይ አስተኝተው ብርድ ልብስ አለበሱት። በቆፈሩት ጠባብ ቀዳዳ በኩል በመሹለክ ከእስር ቤቱ በስተጀርባ ባለው የአየር ማናፈሻ መስመር ወደ ጣሪያው ወጡ። ከዚያም በፓይፕ እየተንሸራተቱ ወደ ውቅያኖስ ዳርቻ ወረዱ። የሰሩትን የጎማ ጀልባ ነፋስ ሞልተው ወደ ጨለማው እና በረዶ ወደሚመስለው የፓሲፊክ ውቅያኖስ ገቡ። ከዚያ በኋላ ግን በህይወት አልታዩም። በማግስቱ ጠዋት ጠባቂው እስረኞቹን ለመቀስቀስ አልጋቸውን ሲገፋ የሳሙናው ጭንቅላት መሬት ላይ ተንከባለለ። እስር ቤቱ በሳይረን ድምጽ ታወከ። የአሜሪካ ታሪክ ትልቁ አደን ተጀመረ። FBI ወታደራዊ ኃይል እና ፖሊስ ባህሩንና ደሴቱን አሰሱ። ነገር ግን የተገኘው ነገር ቢኖር በባህር ዳርቻ ላይ የተጣሉ አንዳንድ የዝናብ ካቦርት ስባሪዎችና የሶስቱ ወንጀለኞች ፎቶግራፍ የያዘ ቦርሳ ብቻ ነበር። FBI ምርመራውን ከዓመታት በኋላ ሲዘጋ በባህር ተውጠው ሞተዋል በሚል መደምደሚያ ሰጠ። ነገር ግን ታሪኩ እዚህ ላይ አላበቃም። እንደ አውሮፓውያን አቆጣጠር በ2013 ሳን ፍራንሲስኮ ፖሊስ አንድ ሚስጥራዊ ደብዳቤ ደረሰው። ደብዳቤው እንዲህ ይላል: እኔ ጃን አንግሊ ነኝ። በ1962 ዓመተ ምህረት ከአልካትራዝ አምልጠናል። አዎ በህይወት ተርፈን። ፍራንክ ሞሪስ በ2008 ሞተ። ወንድሙ ክላረንስ ደግሞ በ2011 ሞተ። እኔ ደግሞ አሁን በካንሰር እየተሰቃየው ነው። ፖሊስ የደብዳቤውን የጣት አሻራ ቢመረምርም ግልጽ የሆነ መልስ ማግኘት አልቻለም። ይህ ማምለጫ ከተፈጸመ ከአንድ ዓመት በኋላ በ1963 ዓመተ ምህረት የአልካትራዝ እስር ቤት በቋሚነት ተዘጋ። ለመንግስት እስረኞቹን በደሴት ላይ መመገብ በጣም ውድ የሆነ እና የባህር ጨው ህንፃውን እያፈራረሰ መምጣቱ ዋና ምክንያቶች ነበሩት። ዛሬ አልካትራዝ ጸጥተኛ የቱሪስት መዳረሻ ሆኗል። ነገር ግን በዚያ ጥቅጥቅ ያለ ጭጋግና በውቅያኖስ ማዕበል መካከል ያ የአልካትራዝ ሚስጥር አሁንም ድረስ ሳይፈታ ቆሟል። የሰው ልጅ ለነጻነቱ ሲል የማይችለውን ነገር እንዴት ማድረግ እንደሚችል የሚያሳይ ሕያው ምስክር ሆኖ ይቀጥላል።